ጎህ ክፍል 1 መቼቶኝ ቢሆን ቢሳካልኝ ኖሮ በቻስቤው ነበር የበረንዳ ሆይ ሰላም አውለኝ በሰበንቲ ባርከኝ። ቀመጠለ እባላለሁ ማንንም አልሰማም። ሁለት ካገኘው አንዱን ለሌላ የምሰጥ ልበ ሰፊ ሌባ ነኝ። ዋጋዋን ስጣ አንቺ መቴስ ዛሬ ደግሞ ወዴት ነው በጠዋት? ይህቺ ደግሞ ሰላም ትባላለች። በጎዳና ስሟ ደግሞ ጨረ። ስሟን ያወጣንላት እኔና ጥይት ነን። አንተ ጥይት ዛሬም ክላስ አገባም እንዴ? አዎ ሲስተሯ ዛሬ ትንሽ ከቅምጥላው ጋር ስራደች። ስራው ምን ይሆን? ጥይት ማለት ይሄ ነው። ትንሽ ቢሆንም የማይገመትና ፈጣን ነው። ትሰማለህ? ወየ ወየ ነው የሚለው። አንቺ ሙሉ ቀን ስትደክሚ ትያለሽ፣ እኛ ባንደ መላውን ይዘን ከች እንላለን። ቀመጥል ወንድሜን ከእንደዚህ አይነት ስራ አርቂው። አርፎ ትምህርቱ እንዲማር ነው የምፈልገው። እኔ መንገድ ነው ያሳየሁት፣ እሱ ደግሞ ከተመቸው የማይቸው። ሲስተር አንቺ ብቻሽን ስትለፊ ነው ማየት አልፈልግም። ጥይትን የምፈልገው ገንዘብ አይደለም፣ አንተ ጥሩ ደረጃ ላይ እንድትደርስልኝ ነው። ኧረ ጨረሯ፣ አሁን ከዚህ ጋር ምን ያገናኘዋል? አንተ ደግሞ ምን አባ ነው ደረቅ ካሮት የምትበላው? ናንካ ሂድና ዳቦ ሻይ ይፈላል፣ ፍውስ ብለው ወደ ስራ። ምን እንደሚሻላችሁ እናንተ ልጆች ግን። ጨረሯ ሻይዋን አታፈይልንም ነው? ዳሞ ማን ነው በጧት የሚጦለበው? ዳሞ እኮ ደህና ነገር አይሆንም። ይበለው አርፋ አይቀመጥም ነበር። አንድ ቀን ያንቺን መጨረሻ እንደዚህ ነው የሚሆነው።